እንግዲህ ዛሬ ሰባተኛ ቀኑን ያስቆጠረው በአፋሕድ ሸዋ ጠቅላይ ግዛት እዝ ተቆጣጥሮ በሚንቀሳቀስባቸው ቀጠናዎች ላይ ጠላት በገፍ ከተለያዩ ቦታዎች ላይ ጥምር ጦር ብሎ ያጠራቀመውን ከኦሮሚያም ከሌሎች ቦታዎችም ላይ እንደዚሁ ሚሊሻውንም ይሄንን ወንበሬን ያስጠብቅልኛል ብሎ የሚያስባቸውን የስርዓቱ ወንበር አስጠባቂ ከየቦታው አጠራቅሞ ይፋት አውራጃ ላይ እንዲሁም በመንዝ በርካታ ቦታዎች ላይ ጥቃት ለማድረስ ሞክሯል። ዛሬ ሰባተኛ ቀኑን ያስቆጠረ ትንቅንቅ ነበር የተካሄደው። በዚህ ትንቅንቅ ላይ ከባድ ኪሳራ ደርሶበታል ጠላት። እንግዲህ አማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ ዛሬ የግንባር አውደ ውሎችን በተመለከተ ጠላት ይዞ የነበራቸውን ቦታዎች ከፍተኛ ከበባ ውስጥና ከፍተኛ ስጋት ውስጥ ሆኖ በከበባ ውስጥ ሲሆን ከፍተኛ ስጋት ውስጥ ሆኖ እንዲለቅ ተደርጓል። በዋናነት የሸዋ ጠቅላይ ግዛት እዝ ክፍለ ጦሮች እንዲሁም በሁለቱ ኮር ስር ያሉ ክፍለ ጦሮች እንዲሁም የአርበኞች ፋኖ ጦር በሁሉም የሸዋ ቀጠና ታሪክ ሲሰሩ ቆይተዋል። በደማቸው ታሪክ እየጻፉም ይገኛሉ። እንግዲህ እነዚህ ሁለቱ አካላቶች በመጣመር ከሰሞኑ ሰፊ የወረራ እንቅስቃሴ እያደረገ የሚገኘውን የአገዛዙን ጥምር ጦር በመደበኛ ውጊያና ደፈጣ በመጣል ጠላት በሰፊው አቅዶት የነበረውን የወረራና የጭፍጨፋ እንቅስቃሴ እንዲሁም የዝርፊያ እቅድ በማዛባትና ይህንን እንቅስቃሴውን በመክታት ረገድ ጉልህ አስተዋጽኦ ወስደው እየታገሉ ያለበት ሁኔታ ነው ያለ እየታገልን ያለንበት ሁኔታ ነው ያለ። እዚሁ በተቆጣጠራቸው ቦታዎች ላይ ጠላት ገብቶ አሰሳ ለማድረግ የሞከረ ቢሆንም በገባበት ሁሉ ከበባ ውስጥ መግባቱን ሲያውቅ በደረሰበት ጫና ምክንያት የገባበትን ቦታ በጫና እንዲለቅ በሚደረግበት የደፈጣ ጥቃት እንዲሁም ደግሞ ህዝባችን ከጎናችን ሆኖ የሚያደርገውን ትግል በማየት ከፍተኛ የሆነ ጫና ውስጥ በመግባት የገባበትን ቦታ የእግር እሳት ሆኖበት እንዲለቅ ተደርጓል ማለት ነው። እንግዲህ ወደዛው ወደ ነበረበት እስከዛሬ ወደ ቆየበት የአይጥ ጉድጓዱ ተመልሶ አሁንም ሴራውን እየሸረበ ያለበት ሁኔታ ነው ያለ። የሱን ሴራ ለማክሸፍ ብቻ ሳይሆን ሴራውን ለአንድና ለመጨረሻ ጊዜ ከስሩ ነቅለን የምንጥልበትንም ስትራቴጂ እየነደፍን ያለንበት ሁኔታ ነው ያለና በጥቅሉ የኦህዴድ ብልጽግና ሰራዊት ክፉኛ በማህበረሰባችን ላይ ኢሰብአዊ ድርጊቶችን እያደረገ ያለበት ሁኔታ ነው ያለ። በሚገርም ሁኔታ በርካታ ንጹሃኖች እንዲረሸኑ ሀብት ንብረታቸው እንዲወድም እያደረገ ያለበት ሁኔታ ነው ያለና ይሄ በከፍተኛ ቁጭት ውስጥ የከተተው ሰራዊታችን እና እንዲሁም አርበኞች ፋኖ ጦሩ በከፍተኛ ሁኔታ ጠላት በገባበት ሁሉ እንቅስቃሴውን መግታት ብቻ ሳይሆን የተቀመጠበት ቦታ ሾህ እንዲሆንበት የገባበት ቦታ ሁሉ እሳት እንዲሆንበት በማድረግ ረገድ የአንበሳውን ድርሻ ወስደው እየታገሉ ያለበት ሁኔታ ነው ያለና የኦህዴድ ብልጽግና ሰራዊት ወጣ ገባ የሚልባት ሸዋሮቢት ከተማ አስተዳደር ዙሪያ በሚገኙ ቀበሌዎች ላይ ከፍተኛ የሆነ ጫና አድርጎ ህዝቡን ለመዝረፍ አቅዶ እየተንቀሳቀሰ ባለበት ሰዓት እንግዲህ የቆት ወረዳ እንግዲህ ይህንን ጥምር ጦር የሚመራው የቆት ወረዳ ሚሊሻ ጽሕፈት ቤት ኃላፊ አቶ መሐመድ ሰይድ የተባለውን ግለሰብ ወይም የዚህ የስርዓቱን ካድሬ ቅጥረኛ እንግዲህ ጥምር ጦር ብሎ የሚጠራውን በእነዚህ በሸዋሮቢት ዙሪያ ያሉ ቀበሌዎች በባሽ መዘዞ ሌሎች ቦታዎች ላይ እንደዚሁ እየመራ እንቅስቃሴ ለማድረግ ሞክሯል። እሱ ብቻ አይደለም፣ ሌሎችም አሉ። በአጋጣሚ ግን ይህንን አመራር እንግዲህ 10-15 መከላከያ ከመግደል በላይ እንደዚህ አይነት ቅልብ አመራሮችን ቅልብ ካድሬዎችን ማስወገዱ ትልቅ ሚና አለው። ስርዓቱ የሚተማመንባቸው ካድሬዎች ናቸው። እነዚህ ካድሬዎች ደግሞ ለአማራ ህዝብ ሰቆቃ፣ ለአማራ ህዝብ መጨፍጨፍ፣ ለአማራ ህዝብ ስቃይ መሪ ተዋናይ የሆነው ህዝቡን በመድፍ በከባድ መሳሪያ እያስጨፈጨፉ ያለበት ሁኔታ ነው ያለ። ይህንንም እንግዲህ ይህንን ኃላፊ ሸዋሮቢት ዙሪያ ወዳሉ ቀበሌዎች በመግባት የራሱን ህዝብ በሜካናይዝድ ሲያስጨፈጭፍ መቆየቱ ይታወሳል። እንግዲህ ከከተማ እስከ ገጠር ድረስ የሚገኙ ወጣቶችን አሳፍሯል፣ እያሳፈሰም ወስዷል። ምናልባት ላይኑ ያላማረውን ሁሉ ሲያሰቃይ የነበረ ባንዳ ነው። ይህንንም ባንዳ እንግዲህ ትናንት ባደረግነው ደፈጣ በፓትሮል በአየር ወለድ ታጅቦ ለስምሪት እንቅስቃሴ እያደረገ ወይም ስምሪት እየሰጠ ባለበት ሰዓት እንግዲህ ተሬ ቀበሌ ልዩ ስሟ ጎሎጋዲሳ የምትባል ቦታ ላይ በሸዋ ጠቅላይ ግዛት አልሞ ተኳሾች ከነ ግብረ አባሮቹ እስከ ወዲያኛው ተሸኝቷል፣ ተደምስሷል። እንግዲህ የተሳፈረባት ፒካፕ መኪናም ከጥቅም ውጭ ሆናለች። ያው ማርከናታል ማለት ይቀላል። እውነት ለመናገር ያው በደረሰባት ምት ከፍተኛ ጉዳት ቢደርስባትም በምርኮ ደረጃ ተማርካ ነገር ግን የጂፒኤስም ሊያስቀብጥበት ስለሚችል የጠላት ንብረት ስለሆነ የጠላት ንብረት ምንጊዜውንም የጠላት ነው። እሱንም ያው
አቃጥለን ወጥተናል ማለት ነው። በዚህ ጥቃት ከፍተኛ መደናገጥ ውስጥ የገባው ጠላት እና በዚህ የደፈጣ ጥቃቶች ከፍተኛ ጫና ውስጥ የገባው በነገራችን ላይ የደፈጣ ጥቃት የተደረገው ተሬ ዙሪያ ብቻ አይደለም። ባሽ ላይ እንደዚሁ አንድ የስርዓቱ አገልጋይ የጦር መሪ 100 አለቃ እንደዚሁ እስከ ወዲያኛው ተሸኝቷል፣ ተደምስሷል። በደፈጣ ጥቃት ነው የሚሆነው። መዘዞም ላይ በተመሳሳይ ስራዎች እንደሚሰሩና አስገን ያስገባራቸው ኃይሎች እንዳሉ ሲያውቅ ከተማ ውስጥ አያድርም፣ ውጭ ጫካ ነበር የሚያድረው። ምናልባት የእቅዳችን ራዳር ውስጥ ለማስገባት ቀናቶች ተቆጥረዋል። ይህንን እቅዳችንን ሲነቃበት ምናልባት ቦታዎችን ለቆ ለመውጣት ተገዷል ማለት ነው። በዚህ ጥቃት በእነዚህ ያላሰለሱ ጥረቶችና እንቅስቃሴዎቻችን ከፍተኛ መደናገጥና ጫና ውስጥ የገባው የጠላት ኃይል በገባበት ቦታ ሁሉ በዚህ በባሽ በተሬ በመዘዞ የሚገኙ ንጹሃኖችን ሲገል ቆይቷል። በጣም በሚያሳዝን ሁኔታ ገብቶ ንጹሃኖች ላይ ያነጣጠረ ጥቃት ነበረ ሲያደርግ የነበረው። ከባድ መሳሪያ ሲወረውር ለህዝብ እንኳን አያስብም፣ ህዝብ ይጎዳል እንኳን የሚል ምንም አይነት ሰዋዊ ባህሪ የለው። ከዚህ በፊት ለሶስትና በትግል ያሳለፍንባቸውን ጊዜያቶች ሙሉ ንጹሃኖችን በከባድ መሳሪያ ሲጨፈጭፍ መቆየቱ ይታወቃል። የዓለም አቀፍ ማህበረሰቡ ገለልተኛ ተቋማት የምንላቸውም ጠንቅቀው ያውቃሉ። ባደረጉትም ጥናት መሰረት ያገኙት የጥናት ውጤት አለ። ያንን ይፋ ለምን እንደሚያደርጉት ብቻ ነው ግራ የሚገባን። ስለዚህ በዚህ ልክ ህዝቡን እየጨፈጨፈ ያለበት ሁኔታ ነው ያለው። መዘዞ ላይ ንጹሃን ገሏል። ባሽ ላይ እንደዚሁ ምንም የማያውቅ የቀን ሰራተኛ ማለትም በእንጨት መሸከም የሚተዳደር ልጅ እንደዚሁ ረሽነዋል። ተሬም ላይ በተመሳሳይ አንድ ንጹሃን እናት እንደዚሁ በከባድ መሳሪያ በመድፍ በሞርተር እንደዚሁ ጎድቷል። ይቺ ሴት ብቻ አይደለችም፣ ሌላ እንደዚሁም አንድ ህፃን አለች። በዚህ ልክ ነው ጠላት እንትን እያለ ያለውና በእነዚህ ቦታዎች ላይ ያደረሰው ንጹሃኖች ላይ ያደረሰውን ጥቃት በመመልከት የአካባቢው ማህበረሰብ እውነት ለመናገር በከፍተኛ ሁኔታ አምርሮ መታገል ያለብን ይህንን ስርዓት እንደሆነ በደንብ የተገነዘበበት ማህበረሰቡንም በከፍተኛ ወከባ ንብረታቸውን የዘረፈበት ጭኖ የወሰደበት ለመጫን ያልተመቸውን ደግሞ ያወደመበት ሌላው ቢቀር ከዚህ በፊት በህወሓቱ የግዛት ማስፋፋት ጦርነት ሰዓት የተደረገው ሊጥ መድፋትና ሽሮ በርበሬ መስረቅ አሁንም በተመሳሳይ በብልጽግናው ጥምር ጦር ሊጥ ደፍተዋል። እንግዲህ ዘረፋ መገለጫ የሆነው ስርዓት ጥምር ጦር የሚለው እንግዲህ ስርዓቱ ጥምር ጦር ብሎ ያሰማራው ማለት ነው። የንጹሃን ቤቶችን ጭምር እየሰበረ ንብረታቸውን ጭኖ ወስዷል። ዱቄት፣ ሽሮ በርበሬ ዘርፏል። የ3 ዓመት እና ከዛ በላይ የሆነ ግብር በከባድ ሁኔታ ጭኖባቸው እሱንም ለማስከፈል ጥረት አድርጓል። ያገኘውን እስከ 100 ሺህ ብር የሚደርስ አስከፍሏል። ያልከፈሉትን ደግሞ በከፍተኛ ማስፈራሪያና ዛቻ ተመልሰን እንመጣለን አይነት ዛቻ ነው። ተመልሰን ስንመጣ ግን እንገላችኋለን የሚል ነው ዛቻው የነበረው። ያልከፈሉትን በከፍተኛ ማስፈራሪያና ዛቻ ህዝቡን የስነ ልቦና ጫና ውስጥ እንዲገባ አድርጓቸዋል። የዚህን ሳምንት ሙሉ እንግዲህ በገባባቸው ቦታዎች ላይ ይህን 7 ቀን ሙሉ ትግል በምናደርግበት ሰዓት ተማሪዎች እንኳን በአግባቡ የትምህርት ገበታቸው ላይ እንዳይገኙ አድርጓል። ተማሪዎችን እንኳን ለአንድ ቀንና ለ2 ቀን የቆየበት ቦታ ላይ እንኳን ተማሪዎች እንዲህ ወደ ትምህርት ገበታቸው መግባት አለባቸው የሚል ማህበረሰቡን ለማወያየት ጥረት አድርጎ ነበረ። የተማሪዎች ምላሽ፣ የህዝቡ ምላሽ በከባድ መሳሪያ ልትጨፈጭፏቸው ትምህርት ቤት ይገባሉ፣ ትምህርት ቤት እያወደማችሁ፣ ትምህርት ቤት በከባድ መሳሪያ እያቃጠላችሁ ልጆቻችን እዚሁ ቤታቸው እጃቸውን አጣጥፈው ቢሞቱ ይሻለናል ትምህርት ቤት ሄደው በጅምላ ከሚሞቱ የሚል ምላሽ ነው የተሰጣቸው። ይህንን ይመስላል። በጥቅሉ እንግዲህ በጣም በርካታ ኃይሉን አሰልፎ መጥቶ ያሰበውን እቅድ ሳይሳካለት የተመለሰበት ሁኔታ እንዳለ ነው ልጠቁም የምፈልገው።